ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? ይኸው እንግዲህ ጥብስ እየሰራን ነው። የበግ ጥብስ መረቅ ያለው ጥብስ እዩት። አያችሁት እንዴት እንደሚያምር እዩት። ሽንኩርት አለው፣ ዝንጅብል አለው፣ እንግዲህ ፓሮ አለው። እዩት እንዴት እንደሚያምር። አሁን ይሄ ዋው ሽታው ያበድን ሽታው በቃ ልነግራችሁ አልችልም። አሁን ይሄ መረቅ ያለው ጥብስ ይሆናል ማለት ነው። እዩት ሲያምር፣ አያችሁት ሲያምር። እንግዲህ እዩት ሲያምር፣ ዋው አያምርም ከለሩ። ከዛ ተጠብሶ ሲወጣ ደግሞ ዋው ነው። እዩት እዩት ገና ነው። ከስራ ጥንትን ያለው እዩት። ዋው ሽታው፣ ወይኔ ሽታው፣ ወይኔ ሽታው ያበደ ነው ሽታው። በቃ ምን ብዬ ልንገራችሁ። አሁን ይሄ ሲበላ ዋው ነው። አጥንቱ ከስር ነው። በቃ እዩት አይደለ? እዩት እስኪ ሲያዩት ያምራል አያምርም? አስተያየት ላይ ያምራል በሉ አያምርም በሉ። እንግዲህ አስተያየታችሁ ላይ ነው የምታሳውቁን። ግን ሽታው ውይ አረረረረረረ መረቅ ያለው ጥብስ ነው የሚሆነው ነው በቃ እኛም ነው በቃ። በእንጀራ ተደርጎ በውጭ እንጀራ የተጋገረ አለ፣ እሱ ይበላል። እና ደግሞ ኖዌልን እንዴት እንዳሳለፍን ላሳያችሁ። አሁን ትልቅ ክሪስማስ ትቼ እችን ነው ያደረግኳት። በቀቻት እች ናት ክሪስማስ የኖዌል የሰራን። እቺ ደግሞ ልጄ መሳል ትወዳለች እና ራሷ ናት የሳለችው። ይሄ ደግሞ ማብራት ይበራል። በዚህ መልኩ አሳልፍ ነው ኖዌልን እና በቃ ትልቅ ነበረን። ትልቁን ተው ነው ትልቁን ይሄ እንትን የሚደረገውን ትተነው በቃ በዚህ ነው እያከበርን ያለነው። እና ይኸው ወደ ጥብሳችን እንመለስ። ጥብሳችን መረቅ ያለው ጥብስ እንደዚህ አድርገን እንሰራለን። የበግ ስጋ ነው። ከስራ አጥንት አለው። ወየው ነጭ ሽንኩርት አለው፣ ዝንጅብል አለው፣ ፓሮ ሽንኩርት፣ ይሄ ትልቁ ቃሪያ አለው።